አሁንም ከቤታችሁ ተቀምጣችሁ እንዴት ዶላር መስራት እንደምትችሉ አላወቃችሁም? የዛሬው ቪዲዮ ከቤታችሁ ተቀምጣችሁ እንዴት በፍሪላንሲንግ ዶላር ሰራላችሁ የሚለውን የሚያስረዳችሁ ይሆናል። ቆይታችሁን ከኛ ጋር አድርጉ። ሰላም እንዴት ናችሁ? ይህ ስማርት መኒ ቻናል ነው። እንኳን ወደ ቻናላችን በደህና መጣችሁ። ዛሬ ከቤታችሁ ሆናችሁ በኢንተርኔት ገንዘብ ማግኘት የሚያስችላችሁን ፍሪላንሲንግን እንመለከታለን። የመጀመሪያው የሚሆነው ፍሪላንሲንግ ምንድን ነው? ከዛ ደግሞ ፍሪላንሲንግ እንዴት ይሰራል፣ ፍሪላንሲንግን እንዴት አሁን መጀመር ይችላሉ የሚለውን አብረን በትንሽ ቆይታችን የምናይ ይሆናል። እስከዛው ድረስ ቻናላችንን ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። ይመቻችሁ። ፍሪላንሲንግ ምንድን ነው? ይህ የመጀመሪያው ጥያቄያችን ነው። ፍሪላንሲንግ ማለት ለአንድ ድርጅት ብቻ ሳይሆን ለተለያዩ ደንበኞች በፕሮጀክት መስራት ማለት ነው። ያ ማለትም እናንተ ባላችሁበት ሆናችሁ ከብዙ ክላይንቶች ጋር በአንዴ ስራ መዋዋል ማለት ነው። ይሄን ለማድረግ ደግሞ እናንተ መጀመሪያ ምን ያስፈልጋችኋል? የሆነ ነገር ላይ ስኪል ያስፈልጋችኋል። ለምሳሌ ግራፊክስ ዲዛይን ሊሆን ይችላል፣ ቪዲዮ ኤዲቲንግ ሊሆን ይችላል፣ ኮንተንት ራይቲንግ ሊሆን ይችላል፣ ትራንስሌሽን ሊሆን ይችላል፣ ሶሻል ማኔጅመንት ሊሆን ይችላል። ብቻ የራሳችሁ የሆነ ስኪል ሊኖራችሁ ይገባል። ያን ስኪል ከያዛችሁ በኋላ እናንተ ምን ማድረግ ትጀምራላችሁ? ወደ ፍሪላንሲንግ ስራ ፍለጋ መሄድ ትችላላችሁ ማለት ነው። ስለዚህ ጥያቄው የሚሆነው እንዴት መጀመር ይቻላል የሚለው። ስለዚህ እነዚህን አንድ ባንድ ነው ያስረዳችኋለሁ። የመጀመሪያው የሚሆነው አንድ ክህሎት ትመርጣላችሁ። ቅድም ከዘረዘርኩላችሁ ውስጥ እናንተ እኔ ብሰራው ሊሆን ይችላል የምትሉትን አንድ ክህሎት ትመርጡና ዩቲዩብ ላይ ያን ኮርስ በነፃ ትማራላችሁ ማለት ነው። ዩቲዩብ ሊንኮችን ቴሌግራም አካውንት ላይ አስቀምጥላችኋለሁ። ከዛ ገብታችሁ ማግኘት ትችላላችሁ። ከዛ እንደጨረሳችሁ ተምራችሁ ምን ታዘጋጃላችሁ? ፖርቶፎሊዮ ታዘጋጃላችሁ። ያን ያዘጋጃችሁትን ፖርቶፎሊዮ ይዛችሁ ፍሪላንሲንግ ፕላትፎርሞች ላይ አካውንት ከፍታላችሁ። በቀጣይ ፕሮግራሜ ላይ ወይንም በቀጣይ ቪዲዮ ላይ እንዴት ፍሪላንሲንግ ፕላትፎርሞች ላይ አካውንት ከፍታላችሁ የሚለውን ደግሞ ይዤላችሁ መለሳለሁ። ከዛ ግን ያን ፍሪላንሲንግ አካውንት ከከፈታችሁ በኋላ በየቀኑ ለስራዎች ታመለክታላችሁ። ዴይሊ ለክላይንት ትልካላችሁ ሜሴጅ፣ ስራዎቻችሁን ታቀርባላችሁ። እናንተም እዛ ቦታው ስራ ትፈልጋላችሁ ማለት ነው። እዚህ ቦታ ላይ በጣም የሚሰሩ ትልቅ ስህተቶች ምንድናቸው? ሰዎች ባጭሩ ወይም ደግሞ ተሎ የሆነ ነገር ለማግኘት ይጓጓሉ። እነዚህ አይነት ስራዎች ላይ ደግሞ ትዕግስት መሰረታዊ የሆነ ነገር ነው። ትዕግስትና ቀጣይነት ሊኖራችሁ ይገባል። ከጥቂት ቀናት በኋላ ተስፋ መቁረጥ አያስፈልግም። ከዛ ከምንም በላይ ክህሎት ሳይማሩ ዝም ብሎ እንዲሁ ከእውቀቱ ውጭ ሆኖ የሆነ ነገር መጀመርም አያስፈልግም። ምክንያቱም ውጤታማ ስለማያደርግ። በቀጣይ አንድ የፍሪላንሲንግ አካውንት ከፍተን ክላይንቶችን ፈልገን አግኝተን እንዴት ስራ መስራት እንደምንችል በቪዲዮ የተገደፈ ፕሮግራም ይዤላችሁ እመለሳለሁ። ነገር ግን ቀጣይ ቪዲዮ እንዳያመልጣችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ፣ ላይክ እና ሼር ማድረግ እንዳትረሱ። ይመቻችሁ።